ማለት ደግሞ እግዚኦ ማለት ነው። ሲጠራም ኪሬ ኤሌይሶን መባል አለበት። ትርጉሙም አቤቱ ማረን ማለት ነው። ኪሪያላይሶን የምንለው በተለምዶ ነው። ይሄውም ኪሬ ከሚለው የ ኤላይሶን ከሚለው ደግሞ ኤ በመሳሳባቸው በአማርኛው ያን ፈጥረው ነው። ናይናይ የግብጥ ቃል ሲሆን ትርጉሙ ማረነ ማረን ማለት ነው። እብኖዲ የግብጥ ቃል ሲሆን ትርጉሙ አምላክ ማለት ነው። እብኖዲ ናይናይን ሲልም አምላክ ሆይ ማረን ማለት ነው። ታኦስ የግሪክ ቃል ሲሆን ትርጉሙም ጌታ አምላክ ማለት ነው። ታኦስ ናይናይን ማለት ጌታ ሆይ ማረን ማለት ነው። ማስያስ የዕብራይስጥ ቃል ሲሆን ትርጉሙም መሲህ ማለት ነው። ማስያስ ናይናይን ሲልም መሲህ ሆይ ማረን ማለት ነው። ተስቡጣ ዴስፖታ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም ደግሞ ገዢ ማለት ነው። አምነስቲቲ ሙኪያርቱ አንቲ ፋሲሊያሱ የግብጥ ቃል ሲሆን ትርጉሙም ተዘከረነ እግዚኦ በውስተ መንግሥትከ አቤቱ በመንግሥትህ አስበኝ ማለት ነው። አምነስቲቲ ሙዳሱጣ አንቲ ፋሲሊያሱ የግብጥ ቃል ሲሆን ትርጉሙ ተዘከረነ እግዚኦ ሁሉ በውስተ መንግሥትከ የሁሉ የበላይ የሆንክ ሆይ በመንግሥትህ አስበን ማለት ነው። ስርዓተ ሕማማት